What's up everybody? እንዴናችሁ ሁሉ አማን ሁሉ ፒስ ያለ ዛሬ በሚገርምና ባሪ ቪዲዮ ተመልሼ መጥቻለሁ። በስንቱ ሲትኮም ድራማ ዛሬ አብረን ሪያክት እናደርጋለን። ይመቻችሁ ፋሚሊ። ወደ ቪዲዮ ድራማው ጀምሯል ፋሚሊ። በስንቱ ሲትኮም በሚገርም ድራማ አቤት መጣው። አቤት ተናስተልኝ የሂሩት ምንተስኖት ቤት ነው እና የበስንቱ ቅጣው ማለበል መኳን ትባላለሁ። ሺዝ ማይ ከዝን ያጎቷ ልጅ ነኝ አለች። እኔ በስንቱ ቅጣው እባላለሁ። አም ሀር ሀዝባንድ ሂሩት ነች። አሃ አንተ ገጣሚው ምን ልፈልግ ስመጣ ቤቴ ድረስ መጣ። ናግባ በስንቱ የሚፈልገውን ሰው አገኘ ማለት ነው በስተመጨረሻ። አረ ዛሬ በስንቱ በቃ ሰውየውን ገደለው። የሚያደርገውን አላቅም፣ ግን እኔ እርግጠኛ ነኝ በስንቱ ዛሬ ጅቡ ነው የሚያደርገው ሰውየው። ወደ ናግባ ነው ግባ ግባ ቁጭ በል አረፍ በል ሪላክስ አርግ። እንደ ቤትህ ይኸው ፊል አት ሆም። ኦኬ ጉድ። ያክስት ልጅ አጎት ልጅ እያላችሁ አይደል የምትጫወቱብን? መኳንንት ያጎቷ ልጅ ነኝ ነው ያልከው አይደለም? አዎ ያጎቷ ልጅ ነኝ። መኳንንት በጣም ላይ አትጓጉቻለሁ። አይ ሚስድ ሄር ሶ ማች። በጣም ናፍቃኛለች። ባለቤቷ እንደሆንኩ አውቃለሁ አይደለም? ያ እሱን እኮ ቅድም ነገርከኝ። እንዴት ያለህ ደፋር ነህ! በል እንዴ እፊቴ ቁጭ ብሎ ሚስቴን ናፍቄያለሁ ይላል እንዴ? አረ በስንቱ ሰውየውን ገደለው። በእናትህ ቶሎ ግደለው። ሲገሉ ማየት ነው ፈልጎ እኔ። አረ በስንቱ ይደብራል። አይ ናፍቆትህን አስወጣልህ የለም መኳንንት በዚህ ሊመታው ባልሆነ። አረ በስንቱ አረ ይደብራል። በዚህ አትምታው። ሰውየው ከአሜሪካን የወደው ከአሜሪካ ስለመጣ ምንም አያውቅም ሰውየውን። ፉተው። አረ በስንቱ ምረጥ። ሁለቱም ጥሩ እቃዎች ናቸው፣ ግን ለምን ኤም ፎር መጥበሻ። ገደለው። በስንቱ ገደለው። መተው ማነው እንዲያደርገ ንገረኝ። ምንድን ነው የምሰማው? ወይኔ ማይክ፣ ወይኔ ማን ነው እንደዚህ ያደረገ? አላስተረፉትም እኮ። ባልሽ ነው ባልሽ። በስንቱ ጠርጥሮሽ ድው አደረገ። ወይ አሁን እስቲ አልኮል ፈልጉ፣ ቶሎ በሉ አልኮል ፈልጉ። ሸትካቦይ ንገረኝ። ኧረ ተኑን ያለቀው እንዴ? ምን ይሻላል ግን? ልቀር ወይ እስቲ ቤት አለ እኔ ይዤ ልምጣ። በስዬ ደበደቡት። ከዝኔ እንደበደቡት አልኮል የት ነው ያደረኩት? አልኮል አይታል እንዴ? በስዬ እንዳው ነው ሰጠሁት። አንቺማ የደፈረሽ ደፍረት ምን ያመጣል ብለሽ ቤቴ ድረስ ልከሽው ነበር። በጣው ፍንጫውን ታባቱ በስዬ ናና አፋልገኝ እንጂ ምንድነው የምታጉረመርመው? ለፊልሽ ነው የሚተርፍ አይመስለኝም። እንዳይሞት እንዳይሽር አድርጌ ነው ወቀጥኩት። በላንቺ ናንቺ የት እና አባዬ ቤት ነው። ለምን እየነገርኩ ካዝኔ በሰው ተደበደበ። ከባሰበት ሆስፒታል እንወስዷለን፣ በዛው ፖሊስ ጣቢያ እናመለክታለን። ጎሽ ቆይ ካዝንሽ እና አባትሽ ቤት ምን ይሰራል? ካዝኔ አጎቴ ልጅ ስለሆነ ነው። ምን ሆኗል? ይሄ የአባዬ የወንድሙ ልጅ በዚህ ዛሬ ገና ከአሜሪካን መግባቱ ነው። ገና እግሩ እንደራ በስንቱ ጉዱ ፈላ። በቃ ዛሬ ወይኔ ያለቀለት በስንቱ
ዛሬ ጉዱ ፈላ በስንቱ አረ ይደብራል። ያጎቷል ልጅ በመጥበሻ አላትሞ አረ ይማሽው ገጠ የሰፈር ልጆች ናቸው መሰለኝ እንደበደቡት። ቆይ ያጎትሽ ልጅ የምር ያጎትሽ ልጅ ነው እንዴ? ምን ሆነሃል በስንቱ? ታዲያ ያጎት ልጅ ነው እንጂ ሌላ ምን ሊሆን ይችላል? ማን ነው ስሙ? ማይክ። እሱ አይደለም መኳንንት። እሱ እኛ ነን ማይክ የምንለው። እሱ ስሙ መኳንንት። ወይኔ ጉድ! ምን ሆነሃል በስንቱ? ምን ሆነሃል? አሳዘነኛ ሂሩቴ። ታውቀዋለህ አንተ? የታውቀዋለሁ ሂሩቴ። እኔ ከነ መፈጠሩ ማላውቀው እኔ መሰለ ልጅ ስትል ከተገናኛችሁ ብዬ እኮ ነው። ምን አለ የት አገኘዋለሁ ሂሩቴ? እኔ ሰው አላገኝ ታውቂኝ እንዴ? እሺ ና እንሂድ። ኧረ እኔ አልሄድም። እኔ አልሄድም። ለምንድን ነው የማትሄደው? ልጁስ? የቱ ልጅ? ህፃኑ ነዋ፣ ይሄ ጨቅላው። እኔ ያሉ አይደለም እንዴ? ያኔ ሄኒ ልጁን እያያችሁት ወተናል። ጨቅላው ደግሞ የራስህ ልጅ ነው እንዴ? ጨቅላው ምናምን በእናትህንስ እንዴት? ቆይ ሂሩቴ ግን እኔ የምልሽ የደበደበው ሰው ታውቋል እንዴ? አውቆታል ማን እንደደበደበው? እሱማ የት አባቱ ይቀርለታል ብለህ ነው የምታውቀው? በስ ኧረ ተይ ሞት። ኧረ እሱ ይሁኑ። ጎሽ አመጣሽ የምትማይ አልኮ ጎሽ አይዞ ማይክ አይዞ የኔ ልጅ አይዞ እኔን ገና የአገርህን መሬት እግርህ ከመርገጡ እንዲያደርጉ አቀባበል መሆኑ እኮ ነው። አጥቢት ልስራለት ይሆን? ፍሪ ጨውን አነስ አድርጌ ስኳሩን በዛ አድርጌ ትላንቱ ጨው በዝቶበት አልወደድኩትም። ለአንተ ማን አለ? እና ለማን ነው? ብቻ የወንድሜ ልጅ እንዲያደርገውን ሰው አግኘው ነፍሱን ከስጋው ነው ብለህ ይነርስ ና ያው ማይት ምን ያድርግ በስንቱ ሰውየውን ደብድቦት እና ፈርቷል። አሁን በስንቱ ይደብራል። አትፍራ በቃ የፈለገው ነገር ይምጣ። ቆፍጠን በል ወንድ ልጅ አይደለ? የሆነ ዘፈን መጣብኝ። ከተልሻለሁ ዝም በል ሰው ደግሞ ስትዘፍን በስንቱ አቤት ና ወዲህ ለምን ና አልኩህ። ኧረ በስንቱ ና ነው የምልህ። እሺ ና አስቸኩል። ስማኝ ዛሬ ትክክለኛ የልጄ ባል መሆንን ታስመሰክራለህ። የልጄ ባል መሆንን እንዴት ነው ማስመሰክረው? የወንድሜ ልጅ እንዲያደረገውን ሰው ፈልገህ ታገኘዋለህ። ዋጋውን እንሰጠዋለን። እሺ ጋሽ፣ እሺ ፈልገን ዋጋውን እንመክረዋለን። ከነው እሱ የወንድሜ ልጅ የደበደበውን ሰው እንዲሁ እንደበድበዋለን ነው የምልህ። ጋሽ ብንመክረው ይሻላል። ምክር እኮ ያልታወቀበት አደገኛ ዱላ ነው። አሁን እኔ ሰው ሲመክረኝ በትልቅ ድንጋይ አናቴን የፈለጠኝ ነው የሚመስለኝ። አስበን እንመክረዋለን። እስቲ እሱን ነገር አውልቀው። እሺ ኧረ ልጅ ሊናገር የፈለገው ነገር አለ። ሰላም እያለኝ እኮ ነው። የታሙ ነው የምናፍቀኝ? እኔ እኮ ብዙ ሰው የማያውቀኝ ሰው እኮ ነው የሚናፍቀኝ። ሰላም እንዴት ነህ? የሂሩቴ ባል ነኝ። ሀዝባንድ ከዚህ ልሻለ ሰው በቃ ይደክማል። ቀላሉን ያርገኝ ረፍ ናፍቆት ነው ማለት የማያውቁት ሰው ይናፍቃል ይሉ የለ አባው የማያውቁት ሀገር አይናፍቅም። በስንቱ አሁን ቀልዱን አቁሙና ልጁን ሆስፒታል እንውሰደው። ማየ ወይ ሆስፒታል እንውሰደው። ምን ያደርግለታል? እዛ ከወሰድነው ያናግሩታል። ታዲያ እንዲናገር አይደለ እንዴ የሚፈልገው? የቀጠቀጡትን ሰዎችማ ምን ነገር አለበት? ምን ያደርግለታል? አፍ ምን ጥቅም አለው? ወሬ እኮ ነው። እውነት እኔ አሁን እድል አግኝቼ አፌ ዝግት ቢልልኝ እንዴት ደስ ባለኝ። በተቀላቀለ እውነቴን እኮ ነው። ዝም ባለ አፍ ዝም ባይገባበትም ዝምታ ወርቅ ነው። ዝም አይነቅዝም። ዝምታ ነው መልሴ። ይሄ ዘፈን ነው እንደዚህ ነው አበው ኧረ እባክህ አለመናገር ደጃዝማችነት ይቀራል።
ዝምታም ያበረታል። ኧረ ቀልዱን ተውትና ልጁን ሆስፒታል እንውሰደው። ምን አንዴ በገዛ ምን ማለት ነው? ምን ያደርግለታል? አሁን ዝም ባለ አምርም አሁን እኛ እንዲህ ስንጫወት በስንቱ ነግሬካለሁ። በቃ እንውሰደው እኛ አባ ምን ነው? ምን ሆናችሁ ነው? ማንን ነው? ያ ጥጋበኛ ባልሽ ይታል። ማን? በስንቱ ነው? አውጪው። ከደበቅሽበት አውጪው። ማን ነው? በስዬ ነው? አዎ በስንቱ። በስዬ ምን አድርጓችሁ ነው? አውጪው። ከደበቅሽበት እኮ ነው። ምንድን ነው? የገንጀል በራታት ማንተ ምናምን እንዴ? ምንድን ነው? ምንድን ነው? ምን ሆናችሁ ነው? ምን አደረጋችሁ? ማዬ ቆይ እንጂ አባዬ፣ እንዴ ለምንድን ነው ተረጋግታችሁ የሆናችሁት? ታወቀበት በስንቱ ቤተሰቦች አሁን አይፈቱትም። ያዝ አባትየው የሄሩት አባት መጀመሪያም ጠላት ናቸው። አሁን እቺ ካገኘ ስማሱም በመጥበሻ ድው ነው የሚያደርገው። በቃ አረ በስንቱ ዛሬ አለቀልሽ። ይመችሽ በስንቱ። ማትናገሩት ባልሽ ጥጋብ ወጥሮት መኳንንትን የደበደበው እሱ ነው እንዴ? አዎ አንተ በስዬ ምንድን ነው የምታወሩት? የማይክ ደብዳቤ በስዬ ነው እያላችሁ ነው? አይገርምሽም? እሱም ሰው ሆኖ ምን ያንሰኛል? ውሸት ነው እንዴ? ምን ማስረጃ አላችሁ? ካሜራ የተነሳችሁ ነው እንዴ ብትናገሩት? እንዴ በስዬ ለምን ማይክን ይደበድበዋል? ያባዬ እናንተ ደግሞ አንዳንድ ጊዜ ታበዙታላችሁ። አንድ ነገር ተፈጠረ በተባለ ቁጥር ዘላችሁ በስንቱ ላይ ማላካካችሁ ማቆም አለባችሁ። አሁን ሳልበዛም እንዴ? በምድር ላይ ያለ ጥፋት ሁሉ የኔ ነኝ እንዴ? እኔ ሁሉም ሰው እኔ ላይ የሚናከከው እኔም እኮ ቤተሰብ አለኝ። ሩቅ ስለሆኑ ነው እንጂ ሁላችሁም በማህበር እየተደራጃችሁ ዝም በላቸው በቃ። በስዬ እንዴ እና የደበደብኩት እኔ አይደለሁም ልትል ነው? ኧረ በጭራሽ እንዴ! እኔ እንኳን ሰው ልደበድብ በረሮ ቀና ብያ ላይ ቆይ፣ ለምን ማይክል ለምን እደበድበዋለሁ? እሺ እና ስራኒ ከረከ ነው። እኔ ምንም የሰራሁት ነገር የለም። ያለ ማስረጃ ዝም ብላችሁ ትከሱኛል። ቆይ ማይክ እኮ መናገር አይችልም አይደለም እንዴ? እንዴ ማን እንደደበደበው ያወቅነው እራሱ መኳንንት ነግሮን መናገር ቻለ እንዴ? ሐኪሞቹ ትንሽ ጊዜ ወስድበታል ብሏል ነበር እኮ። መናገር እንኳን አይችልም። ታዲያ ምንድን ነው የሚያወሩት እንዴ? እኮ በውሸት ማስረጃ እኮ ነው የሚከሱኝ። መናገር አይችልም እኮ። ተረጋጋ አንተ። አፉ ባይናገርም እጁ ይናገራል። የደበደበኝ የሂሩት ባል በስንቱ ነው? ትልቅ ስህተት ሲታወቅበት ትልቅ ስህተት አለ በስንቱ። ይመችው። አፉን ስቆልፍለት እጁን መስበር ረሳ። ትልቅ ስህተት። እውነት ነው። ማይክን የደበደብኩ አንተ ነህ? ቆይ ላስረዳሽ። ምንድን ነው የምታስረዳኝ? ምንድን ነው የምታስረዳኝ? አንተ ነህ የደበደብከው? መደብደብ እኮ ሊባል አይችልም ሂሩት። መደብደብ አይደለም። እሺ ምንድን ነው ተናገር። በመጥበሻ በመጥበሻ አልጠበስኩትም እኮ ሂሩት። ምንድን ነው? አይደለም በመጥበሻ ነው እንዴ? መለስ የምቾት ገላ ሆኖ አጋሚ ነው እንጂ ብዙ አይደለም። እሺ አባዬ የፈለግከው ማድረግ ትችላለህ። የራስ ጉዳይ ነው። እኛ እሱን ነው የምንፈልገው። እሱን ነው ካየደ። ለዚህ ሁሉ ምክንያት ደግሞ አንቺ ነሽ። ደግሞ ነገሩን ወደ እኔ ያመጣኸው ምን አለ ዛሬ እንኳን ጥፋትህን ብታምን። ስትጻጻፊ የነበረውን ደብዳቤ አግኝቼዋለሁ። የምን ደብዳቤ? የብልግና ደብዳቤ፣ የፍቅር ደብዳቤ። በስንቱ ምንድን ነው የምትቀባጥረው? ውሸትህን አቁም። አሁን እንኳን ጥፋትህን በሌላ ጥፋት ለመሸፈን አትሞክር። ኧረ አዎ ነው። አዎ ጥሩ። እናንተ ብቻ አይደላችሁም። እሺ ማስረጃ ያላችሁ ይኸው ይሄ እሱ በግጥም ላንቺ የጻፈልሽ ደብዳቤ፣ ይሄ ደግሞ አንቺ ዲያሪ ነው ምናምን ብለሽ ዋሽተሽ ለሱ ልትልኪለት ያዘጋጀሽው ፖስት ካርድ። በስልክ ስታወሪ የነበረውንም ሰምቻለሁ። ናፍቀኸኛል እስካገኘህ ድረስ ቸኩያለሁ ምናምን ስትባባሉ የነበረው ትክጃለሽ። የት ነው በስልክ ሳወራ? መኝታ ቤት ማታ ትክጃለሽ። አልካድኩም። አዎ በስልክ ሳወራ ነበር፣ ግን ሳወራ የነበረው ልመጣ ነው ብሎኝ ስለነበር ከማይክ ጋር ነበር። ማይክ? አዎ እኮ እኔም የምትባልቂው ከሱ ጋር ነው ብዬ ነው የደበደብኩት። እና ደግሞ ከማይክ ጋር ካልሆነ ሌላ ሰው እንዳለ እርግጠኛ ነኝ። በስንቱ ከሌላ ሰው ጋር እየጠረጠርከኝ ነው? አና
እንዴ አሁንም ቢሆን እኮ ሰውየው ማይክ አለመሆኑን እንጂ ሌላ ባለጌ ሰው እንዳለማ እርግጠኛ ነኝ። ያው ያገኘኋቸው ማስረጃዎች የሚያሳዩት ይሄንን ነው። ደብዳቤውን ፖስት ካርዱም የሚያሳዩት ሌላ የምትባልጊው ሰው እንዳለ ነው። አንተ ስለሰጠኝ እድለኛ ነኝ፣ እወድሃለሁ፣ አፈቅርሃለሁ፣ ረጅም ዕድሜ ምናምን ምናምን። አሁን ስለተደረሰብሽ መካዳችን በስንቱ። ስለዚህ ደብዳቤ ምንም የማውቀው ነገር የለም። ይሄን ፖስት ካርድ ግን ላንተ ነው የጻፍኩት። ወይ ሲታወቅብሽ ነው እንዴ ለኔ የምታረጊው? የሌባ አይነ ደረቅ መልሶ ልብ ያድርቃል። ላንተ ነው የጻፍኩት አልኩ። በደንብ አንብበዋል። ያዝን ካምባ ማንበብ አልችልም እንዴ? አንብቤዋለሁ። አንብበው አልኩ። በስንቱ አንብበው። ስሙ የልጃችሁን ጉድ። ስላደረክልኝ ሁሉ አመሰግናለሁ። እንዳንተ አይነት ሰው ከጎኔ ስላለ እድለኛ ነኝ። ሁሌም እወድሃለሁ፣ አከብርሃለሁ፣ አፈቅርሃለሁ። ረጅም ዕድሜ ከሙሉ ጤና ጋር እመኝልሃለሁ። ያንተው ሂሩት። እና ታዲያ ይሄ ለእኔ እንደጻፍሽው ምን ያረጋግጣል? ከጀርባ አንብበው። ምን ጀርባ አለው? ግለጥና አንብበው። በስንቱ ይሄው ግለጠው። ይሄው እሱ ግለጠው። ይሄው ቀጥሎ ያለውን ግለጠው። እሱን ግለጥና አንብበው። ወይኔ በስንቱ ዛሬም ተበላ፣ ሁሌ ይበላል። ዛሬም ሁል ጊዜ ተበላ በስንቱ። አረ አይነፋም በስንቱ። ለሱ የተጻፈው ነው ለዛ ብሎ በመጥበሻ ድው ያደረገው። አረ ይችላል በስንቱ። አረ ይችላል። ይመቸው። ወደፊት ለውድ ባለቤቴ ድምፅህን ከፍ አድርገህ አንብበው። ለውድ ባለቤቴ ለበስንቱ ይላል። ዲያሪ ነው ያልኩ ሰርፕራይዝ ላደርግ ስለፈለግኩ ነው። ሰሞኑን እኔ ስራ እየወጣው ስለነበር ልጁን በሚያስላገስከኝ ላመሰግንህ ነበር። አሁንስ እርግጠኛው ወይስ ሌላ ማስረጃ ትፈልጋለህ? አሁንም እኮ አላመለጥሽም። ገጥሞ ይሄ ስታገጪ ነው ስትገለፍጪ እንደ ጠዋት ነው እንደ ማለዳ እንደ ጀንበር የልቤ ዙፋን ጠረጴዛ የሚለው በስንቱ። እኔ ስለዚህ ግጥም ምንም የማውቀው ነገር የለም። እንዴ ያንቺው ኤም ይላል እኮ እንዴ ያንቺው ኤም። ይሄንን አይደል እንዴ ፈልጌ የነበረው? ሁሉ ቀን የጣለው ነው። አረ እነዚህ ልጆች ይችላሉ። እነዚህ ሰዎች አረ ምርጥ ናቸው። ይመቻቸው። አንደኛ ናቸው። ወደ ቪዲዮ ያልገባሁበት ያልወጣሁበት ቦታ እኮ የለም። እንትና ስንት ብር ከፍዬ መሰናከል ማን ነው የምጠቁመው? እኔማ ተስፋ ቆርጬ እኮ ነበር። ጠፋኝ። በጣም ነው የሚገርመው። እሺ ተናገር። አጥፍቻለሁ። ማን አላጠፋህም ማለት ከዚህ ሁሉ ለምን አልገላግለውም? እሱ ካልሞተ ማጥፋቱን አይቆምም። ቆይ አባዬ ተረጋጋ። በቃ እማዬ እናንተ ወደ ቤት ሂዱ። ማይክን ብቻውን ጥላችሁት አይደል የመጣችሁት? ግዴ ለምን እናንተ ሂዱ። ማጥኔ አይ በስንቱ ይሄ ነባ እኮ ነው። በስንቱ ይሄ በሰው የምታመካኘውን ነገር አቁም። እውነቴን እኮ ነው። የነባን ምክር ሰምቼ እኮ ነው። ባለቤቴ የአክስቴ ልጅ ከምትለው ሰው ጋር ስትማግጥ እጅ ከፍንጅ አገኘኋት እና እባክህ በስልክ ተጠንቀቅ፣ እንደዚህ ነው የአክስቴ ልጅ አጎቴ ልጅ እያሉ ነው የሚባልጉት አለኝ። እና አንቺን ይሄንን ፖስት ካርዱን፣ ደብዳቤውን፣ ያወራሽውን ስልክ ምናምን ስሰማ በቃ እና ደግሞ መኳንንት ያጎቷ ልጅ ነኝ ብሎ መጣ። በቃ ነገጣጠመብኝ። ተናደርኩ፣ ብልጭ አለብኝ። በመጥበሻ መለስ። በመጥበሻ በስዬ አንተ ከዚህ ሁሉ እኔን አትጠይቀኝም? አጥፍቻለሁ ሂሩቴ። አንቺን ብጠይቀው እኮ የሁሉ ጣጣ አይመጣም። አንቺስ ይቅር አልሽኝ? በስዬ እንዴት እኔን ከሌላ ሰው ጋር ትጠረጥረኛለህ? እንዴት አታምነኝም? ወድጄ አይደለም እኮ ሂሩቴ። ምን ላድርግ? ሁሉም ነገር ተገጣጠመብኝ። ነገሮች ላይ በግልጽ አለመነጋገር ውጤቱ ይሄ ነው። እና የነባን ጥሩ ያልሆነ ምክር መስማት መጨረሻው ጥፋት ነው። ከዚህ በኋላ ግን እኔና በስዬ ችግሮቻችንን ተነጋግረን በጋራ ለመፍታት ተስማምተናል። አንዳችን ስንናገር ሌላችን በትኩረት አዳምጠን
ሰምተን ችግሮቻችንን በጋራ ለመፍታት ተነጋግረናል አይደል እንዴ? በስዬ ኧረ በፍጹም አይሆንም። እንዴት ይሆናል? ምኑ ነው? ልክ ነው። አሁን ሂሩት ያለችው በጣም ትክክል ነው። እኔ ሙሉ በሙሉ እስማማለሁ። አልሰማኝም። ማይክ እንዴ? አልመታም እንዴ? ምን ሆነሃል? ሌላ ስራ የለኝም እንዴ? ተጠቅጥሞ እንዴ? ምን ልጠይቅህ የመጣው ይኸውልህ፣ ከተከፈተ ሞክር። እንዴት ነው አሁን? ትንሽ ቀለል አለ? ተሻለ? ውይ ለካ መናገር አልችልም። ደህና አድርጌ ነው የቆለፍኩ። እንካ እችን ጠጣ። ታዲያ እንዳያቃጥል፣ ትኩስ ነው። አንተ ነህ ደብዳቤው? አዎ እኔ ነኝ። ደህና አድርገን የቆለፍከው። ለምንድን ነው የምታመሰግነኝ? አመታቴን ያደነቅሽ መስሎኝ ነው። ሰልቦ ለሰላም የሚሰጠኝ። ተነሳ፣ ትኩሱን ጠጣ። ትኩሱን በርታ በል። ምን ሆናል? በርታ በል። አልመታም። ያጠጣ ነው። ምን ሆነ ነው? ሰውየው የፈራ ነው በስንቱ። ታዲያ ይመቸው። ሰውየው ፈራ። ኧረ አትፍራ፣ በስንቱ ምንም አያደርግም። ምን አጠፋው? እንደቆለፍኩት ከፈትኩት።